ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነቢይ ነኝ ብሎ የተነሳው ሰው ማን ነበር? ቁርአን ወርዶልኛል ብሎ ለሕዝቡ ያነበንብ የነበረው ድርሰትስ ምን ነበር? ነቢይነትን ለሁለት እንጋራው ብሎ ረሱልን ሰለላሁ ዐለይሂ ወሰለም ሲጠይቃቸው የእሳቸው ምላሽ ምን ነበር? ረሱል ሰለላሁ ዐለይሂ ወሰለም ወደ ሙሰይለማ የላኩት መልእክተኛ ከሙሰይለማ ዘንድ የፈጸመው ጀብድስ ምን ይመስላል? ይህ ሰው በርካታውን የአረብ ነገዶች አስከትሎ በኢስላሙ ዓለም ትልቅ ፈተና ከሆነ በኋላ እንዴት ሊወገድ ቻለ? ይህን መሰናዶ ለማዘጋጀት ውድ ጊዜና ጉልበት ፈሶበታል። መሰል መሰናዶዎችን ለመስራት ይረዳን ዘንድ የእናንተ ላይክ ማድረግ ትልቅ አስተዋጽኦ አለው። በመሆኑም ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩ በክብር እጠይቃለሁ። በኢስላማዊ የታሪክ ድርሳናት ውስጥ ሙሰይለመተል ከዛብ በሚል ስያሜ የሚታወቀው ሙሰይለመት ኢብኑ ሐቢብ በሰባተኛው መቶ ክፍለ ዘመን በአረብ ምድር እጅግ አነጋጋሪና አወዛጋቢ ከነበሩ ግለሰቦች መካከል ቀዳሚው ነው። ሙሰይለማ እንደ አውሮፓውያን አቆጣጠር በ582 አካባቢ በነጅድ እምብርት ውስጥ በየማማ አካባቢ በስፋትና በኃያልነቱ ከሚታወቀው በኒ ሐኒፋ ከተሰኘው ጎሳ ተወለደ። ይህ ጎሳ እንደተለመደው የአረብ ጎሳዎች ተራ የዘላን ስብስብ ሳይሆን ከእስልምና መምጣት በፊት በአረብ ምድር ውስጥ የራሱ ፖለቲካዊና ማህበራዊ መዋቅር ያለው በሌሎች ጎሳዎች ዘንድም የሚከበርና ተሰሚነት የነበረው ኃያል ጎሳ ነበር። ሙሰይሊማ ከልጅነቱ ጀምሮ ጥብቅ የሆነ የጎሳ ሥርዓትና ግልጽ የሆነ ማህበራዊ እርከን ባለበት አካባቢ ነው ያደገው። እያንዳንዱ ግለሰብ በጎሳው ውስጥ ያለው ድርሻና ቦታ በግልጽ በሚታወቅበት ማህበራዊ መስተጋብር ውስጥ መኖሩ ለክብርና ለስልጣን ያለውን ጉጉት ገና በለጋነቱ እንዲቀረጽ አድርጎታል። ይህ የቀደመ ስብዕናውም በኋላ ላይ ነቢይ ነኝ ብሎ ለተነሳበት ድፍረትና ዓላማውም እንደ መነሻ ምክንያት ሊጠቀስ ይችላል። የታሪክ መዛግብት እንደሚሉት ከሆነ ሙሰይሊማ ዓመል ውፉድ አልያም የልዑካን ዓመት ተብሎ በሚታወቀውና የተለያዩ የአረብ ጎሳዎች ወደ መዲና እየመጡ ለረሱል ሰለላሁ ዐለይሂ ወሰለም የእምነት እጃቸውን በሚሰጡበትና ታማኝነታቸውን በሚገልጹበት ወቅት መዲና ተገኝቶ ነበር። በዚህ ወቅት ሙሰይሊማ ከኢስላማዊ ጥሪ ጋር የመገናኘት አጋጣሚ ቢኖረውም ጥሪውን በልቡ ሙሉ በሙሉ ከመቀበል ይልቅ ፖለቲካዊና መንፈሳዊ ምኞቱን ሰንቆ መዲና ላይ ብዙም ሳይቀመጥ ወደ ጎሳው ተመለሰ። ወደ መዲና ያደረገው ይህ ጉዞ ለሙሰይለማ በሕይወቱ ውስጥ ትልቅ የለውጥ ምዕራፍ ነበር። ምክንያቱም የአንዳንድ ጎሳዎችን የነጻነት ፍላጎትና በራሳቸው የመመካት ስሜት እንደ ምቹ አጋጣሚ በመጠቀም ገና ምስረታ ላይ የነበረውን የእስልምና መንግሥት ለመገዳደር የነብይነት ጥያቄውን ለማንሳት መንገድ የጠረገለት እዚህ ላይ ነው። ሙሰይሊማ ወደ ትውልድ ቀዬው የማማ እንደተመለሰም በጎሳው ውስጥ እንደ መሪ ጎልቶ መታየት ጀመረ። ሰዎችን ለመሳብና ንግግሩን ለማድመቅም በወቅቱ በአረብ ምድር የተለመደ የነበረውን ቤት ለሚመታና ዜማ ያለው የስነ ቃል ዛዬ አልያም ሰጃዕ መጠቀም ጀመረ። ሙሰይሊማ ወህይ እንደሚወርድለት ማህበረሰቡን ለማሳመን የተለያዩ የሰጃዕ አይነቶችን የተጠቀመ ሲሆን የወረደልኝ ቁርአን ነው ብሎ ካወጃቸው አንቀጾች መካከልም የሚከተሉት ይገኙበታል። ወለይሉ ዳሚስ والذئب الهامس ما قطعت أسد من رطب ولا يابس لقد أنعم الله على الحبلى أخرج منها نسمة تسعى من بين سفاق وحشا مالتن بجألما وليليت دمسون أطفتو بمين كساو تكولا أمل الله أنبسا أرتبم يهون درك نجرن على القرطم الله بأرجزنا لاي ولتان واله كما حسن شفاننا كهود إقامك كلمة متنكساكسن ነፍስ አወጣ። በሌላው አጭበርባሪ አንቀጹም እንዲህ ይላል፣ ኢነ በኒ ተሚሚን ቀውሙ ጡህሪን ሊቃህ ላ መክሩሃ ዐለይህም ወላ ኢታዋ ኑጃዊሩሁም ማ ሐይና ቢኢሕሳን ነምነዑሁም ሚን ኩሊ ኢንሳን ፈኢዛ ሚትና ፈአምሩሁም ኢለ ረሕማን። ማለትም
የበኒ ተሚም ወገኖች ንጹሕና ነፃ የሆኑ ሕዝቦች ናቸው። በእነርሱ ላይ የሚጫን መከራ ወይም ግብር የለም። በሕይወት እስካለን ድረስ በመልካም ጉርብትና እናኖራቸዋለን። ከማንኛውም ሰው ጥቃትም እንከላከልላቸዋለን። እኛ ስንሞት ግን ጉዳያቸው ወደ አላህ የሚመለስ ይሆናል። በሌላም አስቂኝ አንቀጹ ሙሰይሊማ እንዲህ ይላል፣ ያ ضفدع بنت ضفدعين نقي كما تنقين للماء تكدرين ولا الشارب تمنعين رأسك في الماء وذنبك في الطين ማለትም አንቺ የሁለት እንቁራሪቶች ልጅ የሆንሽ እንቁራሪት ሆይ የፈለግሽውን ያህል ጩኺ፣ ውሃውን አታደፈርሺም፣ ጠጪውንም አታግጂም። ራስሽ በውሃ ውስጥ ነው፣ ጅረትሽ ደግሞ በጭቃ ውስጥ ነው። በሌላ አንቀጹ እንዲህ ይላል፣ አልፊል ወማ አድራከ መልፊል ለሁ ዘሉሙን ጠዊል ማለትም በዝሆን እምላለሁ፣ ዝሆን ምን እንደሆነ ምን አሳወቀ፣ ለእርሱ ረዥም ስንጥቅ አልያም ግንድ መሰል አፍንጫ አለው። ከቁርአን ጋር ለማመሳሰል በሚሞክረው አንቀጽም እንዲህ ይላል፣ ወልሙበዚራቲ ዘርዓ ወልሓሲዳቲ ሐስዳ ወዛሪያቲ ቀምሓ ወጣሒናቲ ጢሕና ወልኻቢዛቲ ኸብዛ ወሳሪዳቲ ሰርዳ ወላቂማቲ ለቅማ ኢሃለተን ወሰምና لقد فضلتم على أهل الوبر وما سبقكم أهل المدر رفيقكم فامنعوه والمعتز فآووه والناعي فواسوه مالتم زرن بميزروت عزمران بمياجدوت سندين بميبتنوت اهلن بميفجوت دابون بميغاغروت فرفرن بميفرفروتنا ቅቤና ዘይት ጨምረው ጉርሻን በሚያጎርሱት እምላለሁ። እናንተ ከዘላን ሕዝቦች ተመርጣችኋል፣ በከተማ ከሚኖሩትም ማንም አልቀደማችሁም። ስለዚህ አብሮአችሁ ያለውን ተከላከሉለት፣ ለተቸገረ መጠጊያ ሆኑ፣ ለሐዘንተኛም አጽናኑት። ይህ የአነጋገር ስልት ተራ የቃላት ድርድር ሳይሆን በንግግር ጥበብ በሚመራው ማህበረሰብ ውስጥ ሰዎችን ለማሳመንና ተከታዮችን ለማፍራት የሚረዳ ትልቅ መሳሪያ ነበር። የሙሰይለማ የህይወት የመጀመሪያ ክፍል እንደሚያሳየን ግለሰቡ በኃይል የጎሳ ሥርዓትና በተደማጭነት ውስጥ ያደገ እንደነበረ ነው። የሙሰይሊማ የጎሳ ዳራ የየማማ መልክዓ ምድራዊ አቀማመጥና በወቅቱ የነበረው ፖለቲካዊ ሁኔታ ሙሰይሊማን ታሪክ እንደሚያውቀው አይነት ብልህ የጎሳ መሪ፣ ተጽዕኖ ፈጣሪ፣ ንግግር አዋቂና የማያርፍ የሥልጣን ጥመኛ እንዲሆን አድርጎታል። ይህም ረሱል ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ከተለዩ በኋላ ከኢስላማዊ መንግሥት ጋር ለሚያደርገው ታላቅ ፍልሚያ መሠረት የጣለለት ክስተት ነበር። ሙሰይሊማ በጎሳው ዘንድ ያለውን ስም ካጠናከረና እንደ ተጽዕኖ ፈጣሪ መሪነቱ ተቀባይነትን ካገኘ በኋላ በፖለቲካዊና ሃይማኖታዊ ሕይወቱ ውስጥ አዲስና አደገኛ ምዕራፍ ከፈተ። ይህም ነቢይ ነኝ የሚለው የሐሰት ድንፋታው ነበር። የታሪክ ድርሳናት እንደሚጠቁሙት ሙሰይሊማ በተራው የጎሳ መሪነት ሥልጣን ብቻ አልረካም። ይልቁንም በሰዎች ዘንድ ሰፊ ተቀባይነትንና ሕጋዊነትን የሚያጎናጽፈውን መንፈሳዊ ካባ ለመደረብ ተመኘ። በዚህም አላህ ለሰማያዊ መልእክት መርጦኛል፣ ልክ እንደ ሙሐመድ እኔም ነቢይ ነኝ የሚል የክህደት ቃል መናገር ጀመረ። የሙሰይሊማን የሐሰት ነቢይነት ልዩ የሚያደርገው የመረጠው የአቀራረብ ስልት ነው። ይኸውም ሰጃዕ አልያም ቤት የሚመታና ዜማዊ ንግግር ነበር። ንግግሮቹ ልክ እንደ ሰማያዊ ዋህይ እንዲመስሉለት ሆን ብሎ ቃላትን እየመረጠ ይደረድር ነበር። ይህንን የሚያደረገው ከእስልምና በፊት በአረብ ምድር ለንግግር ጥበብ የሚሰጠውን ትልቅ ክብርና ቦታ መሠረት በማድረግ ነበር። ይህ ስልት በዘፈቀድ የመጣ ሳይሆን ገና በወጣትነቱ ካዳበረው የማሳመንና የመናገር ክህሎት በመነሳት አድማጮቹን ለመማረክና መለኮታዊ መልእክት ያለው ለማስመሰል የተጠቀመበት ጥብቅ ስልት ነበር። በዚህ ወቅት የሙሰይሊማ መልእክቶች ወደ ተለያዩ አቅጣጫዎች መሰራጨት ጀመሩ። ሌላው ቀርቶ ለረሱል ሰለላሁ ዐለይሂ ወሰለም
በመልእክተኝነት ተግባር ላይ ሽርክና ይኑረን ወይም ስልጣኑን እንጋራ የሚል ድፍረት የተሞላበት ደብዳቤ እስከ መላክ ደርሷል። ረሱልም ሰለላሁ ዐለይሂ ወሰለም ይህንን የሐሰት ጥያቄ በጽኑ ውድቅ በማድረግ ምላሽ ሰጡት። ምድር የአላህ መሆኗን እርሱም ለሚሻው ባሪያው እንደሚያወርሳትና መልእክተኝነትም በረሱል